ይሄ እንግዲህ የምትመለከቱት ከኡራኤል ጀምሮ ያለው የቀበና የወንዝ ዳርቻዎች ልማት ነው። ወንዞቻችን እነዚህ ቦታዎች እንግዲህ ከዚህ በፊት ሽንት የሚሸናባቸው፣ ሰገራ የሚጠቀሙባቸው፣ የተለያየ የሞቱ ነገሮች የሚጣልባቸው የነበሩ ናቸው። እንደምታዩት እንደዚህ ነው የሚያምረው። በዚህ ቦታ ላይ እንግዲህ እንዴት እንደተሰራ የወንዝ ዳርቻዎቹን እዩ። ይሄ ከኡራኤል ድልድይ ጀምሮ እስከ ቀበና ወይም ደግሞ ቤላ ድረስ ያሉ የወንዝ ዳርቻዎቻችን ናቸው። ውሃዎች ታክመው ዳርቻቸው ሁሉ በደንብ በሚያምር ሰዎችን በሚያዝናናና በሚያናፍስ መልኩ ተሰርቶ ያለቀ አካባቢ ነው። በዚህ አካባቢ እንግዲህ ከዚህ በፊት እንደሚታወቀው የተለያየ የሚሰነፍጥ እንኳን ልታልፉበት አይደለም። ይኸውላችሁ በዚህ ጋር ያያችሁት እንደምታዩት ሳር ውስጥ ማንም አይገባም። ይሄ የእግረኛው መንገድ ነው። ይሄ የወንዝ ዳርቻዎች ናቸው። ይኸው መብራቶች በየቦታው ተተክለዋል። ወደዛ ማዶም ስትሻገሩ አያችሁት ከወንዝ ማዶ ተሻግሮ ነው ዳሩ እንደዚህ በዚህኛው ድር በዛኛው ድር የውሃው ኮለል ብሎ እየፈሰሰ ይገኛል። መብራቶች እንደዚህ ተተክለዋል። ይኸው አትክልት አያችሁት እንዴት እንደሚያምር። እንግዲህ ከዚህ በፊት በነበረው ነገር ጥቂት ተሰርቶ ብዙ የሚወራበት ነበረ። አሁን ግን ብዙ ተሰርቶ ጥቂት የሚነገርለት የኔም ለሀገሬ ደግሞ የዩቲዩብ ቻናል የተሰሩትን ስራዎች ለመቃኘትና ለማየት ለማስቻል እንዲሁም ምን ያህል እውነት እንደሆነ ምን ያህል እንደተሰራ ምን ያህል እንደለማ ሀገሪቷ ምን ያህል በልማት ላይ እንደሆነች ለቤተሰቦቻችን ለማስቃኘት ነው። የኔም ለሀገሬ ወዳጆች እንግዲህ የኔም ለሀገሬ ወዳጆች ሀገሬ ለኔ ምን አደረገችልኝ፣ ኢትዮጵያ ለኔ ምን ሰራችልኝ የሚል ማህበረሰብ ባለበት ውስጥ እኛስ ለሀገራችን ምን ሰራን? እስኪ ከዚህ በፊት በነበረው በ27 ዓመቱ ተዘርፎበት ተበልቶበት ምንም ሳይሰራ የውሸት ሪፖርት ተጠርንፎ ተይዞ ለህብረተሰቡ ስንት ነገር ሲሸወድ ስንት ነገር ሲዋሽ ተኖሯል። አሁን ግን የተሰራው ምድር ላይ ያለው ሀቁ ምንድን ነው? ይሄ ሀቅ እውነት አንዳንድ የማያምኑ አካሎች አሉ። ያለውን የልማት ስራ ያለውን የእድገት ስራ ያለውን አዲስ አበባ ለነዋሪዎቿ ምቹ የማድረግን ስራ ከሚባለው በላይ የተወራለት ጥቂት ነው። የተሰራው ስራ ግን እንደምትሄዱ ነው። ማዶ ራሱ ስትሄዱ እዩት። በነገራችን ላይ የኔም ለሀገሬ ሚዲያ በዚች ሚዲያ ላይ እውነቱን እንነጋገራለን። የተሰሩትን ስራ ተሰርቷል እንላለን። ካልተሰሩ ደግሞ የውሸት ሪፖርቶችን እናጋልጣለን። የምናመቻምቸው ነገር የለም። በዚች ሚዲያ ላይ ተሰበረ፣ ተፈለጠ፣ ተቆረጠ የሚል የለም። ስለዚህ የተሰሩት እውነተኛ የሆኑት የከተማ አስተዳደሩ ለህብረተሰቡ የሚመጥኑ ስራዎች ይሄው እንግዲህ ወንዙን እያያችሁት ነው። ከወንዝ ማዶ ያለውን በማዶ በኩል የእግረኛ መንገድ አለ፣ ሳር አለ። ሳር ውስጥ መግባት አይቻልም። ወደዚህ ስትሻገሩ ይሄ ነው። ከዚህ መንገድ ባሻገር ደግሞ ስትዞሩ ይሄ ነው። እንደምታዩት በጣም ረጅም ነው። በጣም ትልቅ ስራ ነው የተሰራው። ሊመሰገን የሚገባ ነው። በዚህ በኩል ማለፍ ማን ይችል ነበረ? ሽታው የሚጸረንፍ የሞተ ነገር የሞተ ውሻ ምን የማይሆንበት ሽንት ቤት እዚህ ይጠቀም ነበር። ሌላው ቢቀር በእነዚህ ወንዞች ላይ እንኳን ከየቤቱ የሚለቀቁ ፍሳሾች በደንብ ማስከበር ጽሕፈት ቤት በየቦታው እንዲቋረጡ ተደርጎ በሴፍቲ ታንከር እያጠራቀሙ እንዲሞሉ ተደርጎ እንዲያስመጥጡ ተደርጎ እየተሰራ። ስለዚህ አዲስ አበባ ለነዋሪዎቿ የምትመጥን አገር ሆና ምቹ ሆና እዚህ ጋር ናፈስ ብለን እንደዚህ እየሄድን በየቦታው በተወሰነ በየ500 ኪሎ ሜትር በየ500 ሜትር ደግሞ እንትኖች አሉ፣ ድልድዮች ተሰርተዋል። ድልድዮቹ በሚያምር ውበት በሚያምር ቅርጽ ነው የተሰራው። ወንዞቻችን እንደዚህ ነው የሚያምሩት። ዳርና ዳሩን እዩት። ማንም ሰው ቁጭ ብሎ መዝናናት ይችላል፣ መናፈስ ይችላል፣ ማታ ላይ ወክ ማድረግ ይችላል። በራሱ የእግረኛ መንገድ አለው፣
ወክ ማድረጊያ መንገድ አለው። በሚገርም ሁኔታ የከተማ አስተዳደሩ የአዲስ አበባን እድገት በሚገርም ፍጥነትና በሚገርም ጥራት እያከናወነ ያለበት ሁኔታ ነው። እዚህ ጋር እንግዲህ እንደምታዩት ነው። እዛ ማዶ ስትመለከቱ ሳያችሁ ያ ከወንዝ ማዶ ነው። ወንዞቻችን እነዚህ ናቸው፣ ታክመዋል። ኩልል ብለው ውሃዎች እየሄዱ ነው። እዚህ ጋር ስትመጡ ደግሞ ይኸውላችሁ በሚገርም ሁኔታ ይሄ መሻገሪያ ድልድይ ነው። በዚህ ጋር እንሄዳለን። ወክ እያረክ እየተናፈስክ ድልድዩን ማቋረጥ ይችላል። በወዲያ ማዶ መሄድ ስትፈልግ እያቋረጥክ ትሄድና አቋርጥ ትሄዳለህ። አይ በዚህ ድረስ ይሄ ድልድይ አያችሁት? እዩት፣ አሰራሩ ራሱ በሚያምር ሁኔታ አያችሁት? ይኸው ስለዚህ እንደዚህ አይነት ነገሮችን መደገፍ፣ እንደዚህ አይነት ነገሮችን ለህብረተሰቡ ማሳወቅ ከኛ ከኢትዮጵያ መተህ ሲደክም ደግሞ እዚች ጋር ይኸውልህ አረፍ ትላለህ። አየህ እዚህ ጋር ወንበር አለ፣ እዛ ማዶም ወንበር አለ። አረፍ ብለህ ትናፈሳለህ፣ ትዝናናለህ። የተለያዩ ነገሮችን ከፍተህ እዚህ ጋር ኮምፒውተርህን ምናምን ከፍተህ መስራት ትችላለህ። ይሄ ነው እንግዲህ የኢትዮጵያ ሁለንተናዊ እድገት እንዲሳካ የኢትዮጵያውያንና ኢትዮጵያውያን ህብረተሰብ ርብርብ ከፍተኛ ነው። የከተማ አስተዳደሩ ነገረዋል። በፍጥነትና በጥራት አዲስ አበባን ለነዋሪዎቹ ምቹና ምቹ እንዲሆን ማታ ላይ ደግሞ ብትመጡ መብራቶቹ በርተው የተለያየ ፍቅረኛ ማቾች የተለያየ ወንበር ላይ ምናምን ቁጭ ብለው እየተናፈሱ እየተዝናኑ እንደውም አሁን የስራ ሰዓት ስለሆነ ነው እንጂ ወንበር አይገኝም። ማታ ስትመጣ ሰው ፍቅረኛዎች ሆነው ወንበር ላይ በፊት እንግዲህ መናፈሻ ውስጥ ለመግባት ብዙ ራሱን የቻለ እንትን ነበረው። አያችሁት? በወዲያ ማዶ ያለውን ወንዝ እንዴት እንደሚያምር ይሄ ነው። ከዚህ መለስ ደግሞ ያለው የተከለለ ነው። አያችሁት? በእንደዚህ አይነት መልኩ የኮሪደር ልማቱ ለኢትዮጵያን ያስገኘው ድል እንዲህ ነው የሚባለው። ይኸውላችሁ እዚህ ጋር መቀመጫ አለ፣ አለፍ እያለ መቀመጫ አለ፣ መብራቶች አሉ። አያችሁት? ይሄ የሳሩ ፓርኪንግ ነው። ሳር እያየህ እየተናፈስክ ንጹህ አየር እየወሰድክ እያጣጣምክ የምትኖርባት ምቹ ሁኔታዎችን ፈጥረዋል። ስለዚህ የእኔም ለሀገሬ የተሰሩ ነገሮችን እየተሰሩ ያሉ ነገሮችን ማሳወቅ ቀዳሚ ተግባር ነው። ስለዚህ የኔም ለሀገሬ ወዳጆች፣ ቤተሰቦች ወንድማችሁ ኢሳያስ ነኝ። ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነታችሁ አይለይም። አንሰብርም። እኛ እከሌ ተቆረጠ፣ እከሌ ተፈለጠ፣ እከሌ በዚህ ወጣ፣ እከሌ በዚህ ገባ አንልም። ይህንን ልማት እያዩ እንደዚህ አይነት እድገት እያዩ እንደዚህ አይነት ውብ የሆኑ ቦታዎችን እያዩ ሰዎች ቀንተው ወደ ኢትዮጵያዊነት እንዲመለሱ የራሳችንን የሆነ አስተዋጽኦ እናደርጋለን። በጥፋት ተልእኮ ውስጥ ያሉ ብረት አንግበው ጽንፍ ይወጡ እግዚአብሔር ይመስገን እየተመለሱ ነው። ብዙዎች ለጀግናው መከላከያ ሰራዊታችን ለጨዋው እጅ እየሰጡ ነው። አሁንም የቀሩ ተመልሰው የዚህ ልማት ተቋዳሽና ጣሙን ቴስት እንዲያደርጉ እንጋብዛለን። አይሆንም በቃ ብረት ከማንገብ የተለያየ ጽንፍ ፎቶ ከማሰብ ወጥቶ በኢትዮጵያዊነት በኢትዮጵያዊ አንድነት ለሁለንተናዊ ለኢትዮጵያችን እድገት የበኩላችንን በሀሳብ ልዕልና አስተዋጽኦ ማድረግ ነው። በቃ ኢትዮጵያዊነት ይሄ ነው። በቃ ኢትዮጵያ ከልጆቿ ብዙ ነገር ትፈልጋለች። ኢትዮጵያ እየተጣራች ነው። ዛሬ ኑ አብረን እንደግ፣ ኑ አሳድጉኝ እያለች ነው። ህብረተሰቡ እንግዲህ በዚህ ልክ የከተማ አስተዳደሩ በዚህ ልክ እየተጠበበ ይሄ የእግረኛ መንገድ ነው የምታዩት። ማንም ወደ ሳሩ አይገባም። የእግረኛውን መንገድ ይዘህ ትሄዳለህ። ይታያቸዋል መብራት የሚገርም ነው። ይሄ ሁሉ የወንዝ ዳርቻ ነው። አያችሁት? የወንዝ ዳርቻ ላይ የተሰራ ነው ይሄ ሁሉ። ስለዚህ እነዚህ የወንዝ ዳርቻዎችን እንዲህ መልማታቸውን፣ እንዲህ ማደጋቸውን፣ እንዲህ መዋባቸውን ስናይ ልንቀና ይገባናል።